ሰላም ናችሁ? እንዴት ናችሁ? ከአንድ 5-6 ቀን በፊት አንድ አጭር ቪዲዮ በግዕዝ ሙተዋል እንዴ የምትል ጥያቄ የያዘች በፌስቡክ ላይ ለጥፌ ነበረ። ያቺ አጭር ቪዲዮ የለጠፍኳት በኢትዮጵያ አካዳሚ ኦፍ ሳይንስ የግዕዝ ቋንቋ በትምህርት ስርዓት ውስጥ በሚል ትልልቅ ሰዎች በተገኙበት የውይይት መድረክ ተደርጎ ነበረ። ያን ቪዲዮ ከአንዴም 2-3 ካየው በኋላ ነበረ ያንን አጭር ጥያቄ የጠየቅኩት እና ያቺ ጥያቄ ያየ አንድ በጣም ወደው ማከብረው ጓደኛዬ ብዙ መዛግብት ላይ ጥናቶች ላይ ግዕዝ እንደሞተ ነው የሚነገረው የሚነበበው እንደሱ ነውና እስቲ ያንተ እይታ ምንድነው ምናምን ብሎ ሲጠይቀኝ እንደውም ለሱ ብቻ ያለኝን ሐሳብ ከምሰጥ እንዲሁ ብንጋራው ጥሩ ነው። እኔም ያለኝን ሐሳብ ከሰጠው በኋላ በኮሜንትና በአስተያየት እንድማርበት ማለት ነው። ያው መማር ስለምፈልግ ከሱ አንፃር ነው። የመድረኩ ሁኔታን ትንሽ ለመግለጽ ያህል መድረኩን የመሩት ፕሮፌሰር ዘላለም ሌው ናቸው። የመወያያ ሐሳብ አቅራቢ የነበሩት ዶክተር በድሉ አቅጅራና አቶ ይኩኖ አምላክ መዝገቡ ናቸው። ሶስቱንም አውቃቸዋለሁ። በተለያየ መድረክም ቢሆን ሶስቱም አስተምረውኛል። አዲስ አበባ ዩኒቨርሲቲ ብዙ ነገር ከነሱ ተምሬያለሁ። አውቃቸዋለሁ። በጣም ከፍ ያለ ክብር አለኝ። ለሶስቱም በጣም ከፍ ያለ ክብር አለኝ። ረጅም ቪዲዮ ነው፣ አጭር ቪዲዮ አይደለም። ከቪዲዮ በጣም ብዙ ነገር ተምሬያለሁ። ያው ሰው አስተያየት ሲሰጥ የጎደለው ላይ ወይም የጎደለው የመሰለው ላይ ስለሆነ እኔ የጎደለው የመሰለኝ ላይ ወይም ማለስማማበት ላይ ነው ሐሳብ የምሰጠው። እንግዲህ ግዕዝ ሙተዋል የሚል በተደጋጋሚ ዶክተር በድሉ ተናግረው ነበረ። እሱ ላይ ትንሽ ሪዘርቬሽን ስላለኝ ተቃውሞ አይደለም፣ ሪዘርቬሽን አለኝ። ያው ጥያቄ እንደማለት ነው። ጥያቄ ያለኝ ያው ማብራሪያ ፍለጋ ብላችሁ ሰዱት። ጥያቄ መጠየቅ የግድ ስለሆነ ጠይቃለሁ። ጥያቄው ግዕዝ ሙተዋል ካሉ በኋላ ግዕዝ የሞተበትን ምክንያት ሲያብራሩ ለማብራራት የተጠቀሙባቸው 1-3-4 ሐሳቦች ሳይ ትንሽ ድምዳሜያቸው አላሳመነኝም ከሚል አንጻር ነው ይህን ሐሳብ የምሰጠው። ለነባር ቋንቋዎች ግዕዝን የመሰሉ ኤንሸንት ላንጉጅስ እንግሊዝኛው ብንጠቀም ወይ የጥንት ቋንቋዎች ለዛም ሌሎች ቋንቋዎች ወልደዋል ተብሎ ለሚታሰቡ ቋንቋዎች ጠኒነታቸው የምንለካበት መንገድ የተለመደው መንገድ ተከትለን አይመስለኝም። የተለመደው ለምሳሌ ኢትዮጵያ ውስጥ ያሉ ቋንቋዎች ሌሎች ቋንቋዎች የምንገመግምበት መስፈርት አሉ፣ ብዙ ናቸው። 2-3 ሞዴሎች አሉ። እነሱን ተከትለን ልንገመግም እንችላለን። እነሱ ቤዝ የሚያደርጉት የተናጋሪ ሁኔታ፣ ቋንቋው ከትውልድ ወደ ትውልድ እየተላለፈበት ያለው መንገድ፣ ቋንቋው ትምህርት ቤት ላይ፣ ሊትሬቸር ስነ ጽሁፍ ላይ፣ ሚዲያ ላይ እንዴት እየዋለ እንደሆነ፣ ምን ያህል የሰለጠነ ሰው አለ ወዘተ የሚሉ ሰፊ ማብራሪያዎችን በመጠቀም ነጥቦችን በመጠቀም መለካት ይቻላል። ኤንሸንት ላንጉጆች ግን ትንሽ ዞር ያለ ነው፣ ባህሪያቸውም የተለየ ስለሆነ በዚህ ክሊክ ጀስት ዝም ብሎ ሊስት አድርጎ ለማለፍ ያህል አንደኛው የተናጋሪ ሁኔታ አሁንም እዚህ ላይ እንደ ግዕዝንና ሌሎች ኤንሸንት ላንጉጅስ የጠንነታቸው ሁኔታ ህላዊያቸው ለመገምገም የምንጠቀምበት ነው። ግን ኔቲቭ ስፒከርስ አይደለም የምንፈልገው፣ ምን አይነት ተናጋሪ አላቸው የሚለው ነው። ምክንያቱም የቋንቋ ተናጋሪዎች ታይፖሎጂስ አሏቸው፣ አይነቶች አሏቸው። ቢያንስ 7 ወይም ከዛ በላይ የተናጋሪ አይነቶች አሉ። እነሱን መርምረን በዛ መሰረት ገምግመን ነው ልንል የምንችለው። ሁለተኛው ቋንቋው በምን ያህል ደረጃ ፕሮግረስ ያደርጋል ነው። ማለት ስታግናንት ከሆነ ኤንሸንት ስለሆነ ስታግኔሽኑ ይጠበቃል። ፍሪዝ ያደረገ የቆመ የነበረው የድሮውን ይዞ እዛ ብቻ የቆመ ነው ወይስ
በትንሹም ቢሆን ትንሽ የፎኖሎጂ ማለት የስነ ድምፅ የቃላት እና የሰዋስው ጨዋታዎች ይጫወታል፣ ለውጥ ያሳያል የሚለውን እንወስዳለን። በዚሁ ግዕዝ ጥናት የሚፈልግ እንኳን ቢሆን ዞሮ ዞሮ የድሮውን ስርዓት ወደ መጠበቅ የሚያደላ ቋንቋ እንደሆነ እኔም ስሜቱ አለኝ። ሌላኛው በምን አውድ ነው የምንጠቀምበት የሚለውን ነው። ቋንቋ በምን አውድ ትምህርት ቤት፣ ቤተ ክህነት፣ ቤተክርስቲያን፣ እምነት ብንለው ጥሩ ነው። እምነት ተቋማት ላይ፣ የመንግስት ተቋማት ላይ የት ነው የምንጠቀመው የሚለውን ሚዲያ ላይ ወዘተ በማየት ነው። ሌላኛው የማህበረሰቡ ነሰሰርሊ ተናጋሪ ሳይሆን ግዕዝ ይገልጸኛል የሚል የኢትዮጵያ ሕዝብ ለግዕዝ ያለው አመለካከት ምንድን ነው የሚለውን ተከትለን የግዕዝ ሁኔታን መገምገም እንችላለን። እነዚህ በተለይ ከመጀመሪያው ውጭ ሌሎቹ ብዙም አልተነገሩም፣ መድረኩ ላይ ያን ያህል አልተብራሩም ብዬ ነው የማስበው። እነዚህ መስፈርቶች ምናልባት ሌላኛው መድረክ ላይ ይሄ የመጀመሪያው ስለሆነ በጣም ተብራርተው ፈታ ብለው የሚቀርቡ ይመስለኛል። ካልቀረቡም ሀሳቡ ከሌለም እንዲቀርቡ ሰጀስት አደርጋለሁ። የሚመለከተው አካል የውይይት መድረክ ሲያዘጋጅ እዛ እንዲካተቱ ማለት ነው። ግዕዝ ሙተዋል ብለው ሲሉ ዶክተር በድሉ ከምን ተነስተው ነው? ምን አይነት ጀስቲፊኬሽን አንስተው ነው የሚለውን አንደኛው ያሉት ግዕዝ ኦልድ ኢትዮፒክ ነው፣ ስለዚህ ኢት ኢዝ ኦልድ ነው። አንደኛው እሱ ነው፣ ኢት ኢዝ ኦልድ የሚል ነው። ኦልድ መሆኑ ሁላችንም እናውቃለን፣ እሳቸውም ያውቃሉ፣ ኤቭሪባዲ ያውቃል። ግን ኦልድ ስለሆነ ሙተዋል ለማለት ትንሽ ያስቸግራል። መድረኩ ላይም ትንሽ ቻሌንጅ ተደርገዋል። አንደኛው ምክንያት እሱ ነው። ሁለተኛው የኔ ነው የሚለው ተናጋሪ የለውም ማለት በቋንቋው የሚገለጽ ማህበረሰብ የለም መሰለኝ አባባላቸውም። ልክ ትግርኛ ባለቤት የትግራይ ህዝብ ወይ ትግራይ ውስጥ ያለ ህዝብ፣ አማርኛ አማራ ውስጥ ያለው ህዝብ፣ ጉራግኛ ጉራጌ ውስጥ ያለው ህዝብ ባለቤት ነኝ ብሎ እንደሚል በዛ ልክ ኮሚኒቲ የለውም ወይም ስፒች ኮሚኒቲ የለውም ወደሚል የሚወስድ ይመስለኛል። ስፒች ኮሚኒቲ ኔቲቭ ስፒከርስ የሉትም ይታወቃል። አሁን እየመጡ ህጻናት እየተማሩት እንደሆነ በደንብ እረዳለሁ። ግን አፍ መልቶ ለመናገር ጥናት ማድረግ ያስፈልጋል። ግን የአፍ መፍቻ ቋንቋ እንደ አፍ መፍቻ ቋንቋ ብዙም እንደማይኖር መገመት እንችላለን ነው። ነገር ግን እንደ ሰከንድ ላንጉጅ የሚጠቀሙ ሰዎች ሊኖሩ እንደሚችሉ ማሰብ ያስፈልጋል። ለምሳሌ እኔ በልጅነቴ ወደ ዘመናዊ ትምህርት ቤት ከመሄዴ በፊት ለ2 ወይ ለ3 ሳምንት እንኳን ቢሆን ቤተክርስቲያን ሄጄ ነው ሆሄያትን የቆጠርኩት። ስለዚህ እኔ ከአፍ መፍቻ ቋንቋዬ ቀጥሎ በዛው ብቀጥል ኑሮ ሊሆን የሚችለው ግዕዝን ነበረ በደንብ ተላምጄ የምመጣው። እኔ አልቻልኩም፣ አቋርጬ ወደ ዘመናዊ ትምህርት ቤት ስለሄድኩ። በዚህ ደረጃ ያሉ ግዕዝን አጠንክረው ይዘው እስከ ቅኔ ድረስ የሄዱ ብዙ ሰዎች እንዳሉ ስለሚታወቅ ምናልባት የግዕዝ ተናጋሪዎች በኢትዮጵያ ውስጥ ያሉት ቋንቋውን ለማስቀጠል ለማስተማር እና መማር ፍላጎት ላይ ጠንከር ያለ ነገር ሊኖራቸው እንደሚችል ማሰብ ያስፈልጋል። ለብቻው ይሄም መጠናት አለበት። ቅድም እንዳልኩት የተናጋሪ አይነቶችም በደንብ ሊጠኑ ይገባል ሳይንሳዊ በሆነ መንገድ። ቀጥሎ ያቀረቡት ነገር ምንድነው? ግዕዝ የድሮ ቋንቋ ስለሆነ የኢትዮጵያ የቋንቋዎች ልማት ፕሮግራም ላይ ቀርጾ ማስገባት አይቻልም የሚል ሀሳብ ተናግረዋል። አይውድ ሰይ ይሄ በጣም የተሳሳተ ነው። ፕሮፌሰር ዘላለም መድረኩ ላይ ሊያርሙ ሞክረዋል፣ ግን በጣም የተሳሳተ ነው። እንደዚህ የሚባል ነገር የለም። ላንጉጅ ፕላኒንግ ወይ ላንጉጅ ፖሊሲ ሲወጣ ለኤ የሚባል ቋንቋ ለቢ የሚባል ቋንቋ በሚል አይደለም፣ ጄኔሪክ ነው። ካለው ሪሶርስ እና ካለው አቅም አንጻር አንዳንድ ሪስትሪክሽንስ ሊኖሩ ይችል ይሆናል እንጂ ይሄኛው ይገባል ይሄኛው አይገባም የሚል ነገር ብዙም አያስኬድም። ይሄ በእኔ እምነት ብዙም ተቀባይነት የሌለው ነገር ነው። ማስገባት ይቻላል። ማስገባትም ስለተቻለ ነው አማራ ክልል
ወደ ትምህርት ቤት እየመለሰው ያለው የሚለው እዛው በዛው የሚመለስ ነገር ነው። ሌላኛው ያቀረቡት ያለንበት የዓለም ሁኔታ ቴክኖሎጂው አጠቃላይ ቋንቋዎችን ይዞ ለመቀጠል አስቸጋሪ ነው የሚል ነው። ልክ ናቸው፣ አስቸጋሪ ነው። ግን ደግሞ መልካም ነገሮችም እንዳሉት ማወቅ ያስፈልጋል። እውነት ለመናገር ሰው ቋንቋዎችን በደንብ መሰነድ እንችላለን፣ ወደ ቴክኖሎጂ ማምጣት እንችላለን፣ ወደ ትምህርት ቤት ማምጣት እንችላለን። አይደለም የቋንቋው ተናጋሪዎች እና ፍላጎት ያላቸው የውጭ ሰዎችም ሊማሩት ይችላሉ። ኢዝሊ አክሰስ ማድረግ ይቻላል። አሴም ታይም ይሄ ፕሮግራም ቢቀረጽ በቂ እንኳን ባይሆን ብዙ ተቋማት ገንዘብ ሊመድቡ እንደሚችሉ፣ ዓለም አቀፍ ተቋማት ገንዘብ ሊመድቡ እንደሚችሉ መገመት አያዳግትም። ስለዚህ ፈተና አለው፣ እውነት ነው። ግን አስቻይ ሁኔታም እንደሆነ እገምታለሁ። ሌላኛው የእሳቸው የቤተሰብ ጋር ተያይዞ ያላቸው የቋንቋ አጠቃቀምን አብራርተው ነበረ። ጉራግኛ ከጉራጌ ቋንቋዎች አንዱ እንደሚናገሩና ሙሉ የእሳቸው ቤተሰብ ተናጋሪ እንደነበረ፣ ግን ከዛ በኋላ የእሳቸውና የእህት ወንድሞቻቸው ልጆች ቋንቋው እንደማይችሉ እና ይሄ ደግሞ ቋንቋው በተናጋሪ ቁጥር እየቀነሰ እንደሆነ የሚል ጀስቲፊኬሽን አቅርበዋል። ይሄ ብዙም ማለት ልክ ናቸው፣ ግን ትንሽ ጠበብ ያደረጉት ይመስለኛል። ማለት ምን ማለት ነው? መሆን ያለበት መስፈርቱ በእሳቸው ዘመን ምናልባት ከ30 ከ40 ዓመት በፊት እሳቸው የሚናገሩት ቋንቋ ምን ያህል ተናጋሪ ነበረው? ትምህርት ቤት ላይ ጥቅም ላይ ይውል ነበር ወይ? መዝገብ ውስጥ ነበረ ወይ? ማለት የጽህፈት ቋንቋ ነበር ወይስ አልነበረ? ሚዲያ ላይ ነበረ ወይስ አልነበረም? ተብሎ ከአሁኑ ጋር ካለው ሁኔታ ጋር ማነጻጸር ነው ትክክለኛ የሚሆነው እንጂ እሳቸውና ቤተሰቦቻቸው ወደ ሌላ ቦታም ሊሆን ይችላል፣ በሌላም ምክንያት ሊሆን ይችላል፣ ቋንቋውን መናገር ስላቆሙ እሳቸው ይናገሩት የነበረ የቤተሰቦቻቸው ቋንቋ ተናጋሪው ቀንሷል ብሎ መደምደም ትንሽ የስሜት ነገር ይመስለኛል እና እሱ ብዙም ጀስቲፊኬሽን ሊሆን የሚችል አይመስለኝም። ሌላኛው ቋንቋው ግዕዝ ሙቷል እንዴት ይባላሉ ተብሎ ሲጠየቁ ማብራሪያቸው ላይ ዶርማንት ብለን ልንለው እንችላለን ብለው ነበረ። የቋንቋ ህላዊን ለመገምገም እኔ እስከማውቀው ድረስ ቢያንስ 3 አፕሮቾች አሉ። ከ3 2ቱም አሁን ኢንትሮዲስ ላይ አንደኛው ዩኔስኮ የሰራው ነው። ኤክስቲንክት እስከ ሴፍ ድረስ፣ ሴፍ ማለት ምንም ቋንቋው አደጋ የለበትም አትሊስት ለተወሰኑ ዘመናት የሚል ነው። ኤክስቲንክት ደግሞ ምንም ተናጋሪ የለውም የሚል ነው። የፊሽማን የሚባል ሰው የጻፈው ኤክስፓንድድ ኢንተርጀነሬሽናል ዲስራፕሽን ስኬል የሚባል ደግሞ ሌላ አፕሮች አለ። ይሄ ትንሽ ኤክስተንድድ የሆነ ነው፣ ሰፋ ያለ ነው እና ዶርመንት የሚለው በዩኔስኮ አቻ ብናየው ኤክስቲንክት ነው፣ ወይም በጣም ጥቂት የሚባሉ ሰዎች አስታዋሽ ተናጋሪ ሳይሆኑ አስታዋሽ ያሉት ቋንቋ ነው እዛ ላይ የሚመደበው ወይ በዚህ ተርም የሚገለጸው። ትክክል ይሁን አይሁን ዳዝ ማተር። ይሄ አሁንም እዚህ ላይ ትንሽ ያልጠራ ነገር እንዳለ ማሳያ ነው። ሌላኛው ከአቶ ይኩኖ የተነሳ ግዕዝ ወደ ንግግር ቋንቋ ልንመልስ ብንሞክር ብዙ ቃላቶች ስለምንዋስ የግዕዝ ባህሪያት ይበረዛሉ የሚል ሀሳብ አቅርበዋልና እኔ ይሄ ትንሽ ሀሳብ አይደለም፣ ግን ምን ችግር አለው የሚል ነገር አለ። አንደኛ ቴክኖሎጂ ምንም ከመጣ የግዕዝ ነባር ቃላት ካሉ እንግሊዘኛውም ፈረንሳይኛውም ተክተው መምጣት ይችላሉ። ሁለተኛ ነገር ከሌላ ቋንቋም ተውሰን ብናመጣ ብዙም ያን ያህል የሚረብሽ አይደለም። ይሄ የሚሆነው ለምንድን ነው? ግዕዝ እየተማሩ ያሉ ሰዎች በጣም ስትሪክት በሆነ ስሜቱ ነው፣ ህግን አክብር ምናምን በሚል ነው እና ሪላክስድ ስላልሆነ እንደተባለው ዴይ ቱ ዴይ ኮሚኒኬሽን ላይ ያን ያህል ስላልሆነ እንዲህ አድርግ አታድርግ በሚል ስለሆነ ያንን ስሜት ያለው ይመስለኛል። እርግጠኛ አይደለሁም። ስለ ግዕዝ ከይኩኖ በላይ መናገር በጣም ያስቸግራል። ግን ይሄ ስሜት ያለው ይመስለኛል። ይሄ ደግሞ ትንሽ እንደ ትልቅ ምክንያት ማቅረብ የሚቻል አይመስለኝም እውነት ለመናገር። በአጠቃላይ እነዚህ ምክንያቶች ስለተነሱ ነው ግዕዝ ሙቷል ለሚል ነገር። ይኩኖ ያነሳው ሙቷል ለሚል አይደለም፣ ግን
ሌሎች ያነሷቸው ከዚህ ጋር የተያያዙ ናቸው። ቀጣዩ ነገር ቀጥዬ አቀርባለሁ።